ሌት ተቀን ሌላ እንድትሆን በሚገፋፋ ዓለም ውስጥ ራስን ሆኖ መገኘት ትልቅ ውጤታማነት ነው። ይመቻችሁ። ጠንካራ ሰው ከጨለማው በስተጀርባ ብርሃን ይታየዋል። ይመቻችሁ። መቼም ቢሆን በመጥፎ ሰዎች ምክንያት ጥሩነትህን አትተው። ይመቻችሁ። ፎሎ ሰዎች ስላንተ ጥሩ ነገር በሰሙ ጊዜ እውነት ስለመሆኑ ካንተ ጠይቀው ያረጋግጣሉ። ግን ስላንተ መጥፎ ነገር በሰሙ ጊዜ ሳይጠይቁ ያምናሉ። ይመቻችሁ። ፎሎ እንዴት እንደሚነበብ ካወቅ ሰው ሁሉ መጽሐፍ ነው። ተረዳችሁኝ? ይመቻችሁ። አንዳንድ ሰዎች አሉ ለዛሬ ደስታችን እንጂ ለነገ እኛነታችን የማይጠቅሙ። ለዛሬ ደስታችን ብለን ነጋችንን እንዳናጣ።